አንዳንድ ጊዜ ልጆች የተለያዩ ጨዋታዎችን በተለይ በእኛ ቋንቋ ኩኩሉ የምንለውን አንዱ ተደብቆ አንዱ የሚፈልገውን ጨዋታ ሲጫወቱ በተደበቁበት ቦታ እንቅልፍ ይወስዳቸዋል። አንዳንዴ ደግሞ ለምን እዛ ቦታ እንደተገኙ ረስተውት ዙሪያቸው ባለው ነገር ሀሳባቸው ተወስዶ በዛ ቦታ ላይ ለረጅም ጊዜ ይቆያሉ። በተለይ ፈላጊው ሰውዬ የተደበቁበትን ቦታ ካልደረሰበት ለሰዓታት በዛ ቦታ ሊቀመጡ ይችላሉ። በህይወትም እንደዚሁ ነው። አንዳንድ ጊዜ እግዚአብሔር ለጊዜው ለመቆያ ባደረገልን ወይም እኛ ራሳችን እንደ ጌዲዮን በዙሪያችን ካለው ሰልፍ የጠላት ጥቃት ለማምለጥና ጊዜያዊ የሆነውን የህይወት ጥያቄዎቻችንን ለመሙላት ተደብቀን እህል መውቃትን የአኗኗር ዘይቤ ያደረግን ልንኖር እንችላለን። አንዳንዶቻችን ለጊዜው ለማለፊያ ለመሻገሪያ ተብሎ በተሰጠን ቦታ ተመቻችተን የተኛንም ልንኖር እንችላለን። እግዚአብሔር እንድናልፍበት እንድንሰራበት ባዘጋጀው የህይወት ምድረ በዳ ጉድጓድ ለመቆፈር፣ አትክልት ለመትከል፣ ቤትን ሰርተን ለመደላደል የምንሞክር ብዙ አለን። ዛሬ ይህን እላለሁ፣ በጌታ በኢየሱስ ክርስቶስ ስም መገኘት ይሆንልን። አብርሃምን አግኝቶ ከዘር ከቤተሰብ ለይቶ አውጥቶ የእምነት አባት ያደረገው፣ የብዙዎች አሕዛብ አባት ያደረገው፣ ምድር እስከማይበቃው በብዙ በረከት የባረከው፣ የምድር ዘሮች ሁሉ በአንተ ይባረካሉ ብሎ የበረከት መተላለፊያ ያደረገው ዛሬ እናንተንም መለየት ከሚገባችሁ ቦታ ለይቶ መውጣት ከሚገባችሁ አውጥቶ የመባረክ ምሳሌ ያድርጋችሁ። ውጡ ለሚላችሁ የምትወጡበት፣ ልቀቁ የሚላችሁን የምትለቁበት ጸጋ ይለቀቅላችሁ። ባሪያዬ ዳዊትን አገኘሁት ያለ እግዚአብሔር ያገኛችሁ። በረኝነቱ በተሰጠው ኃላፊነት እየሰራ ለሰልፍ ያዘጋጀው፣ ሰልፍንና ዘመቻን ያስተማረው፣ ጎልያድን ከመግጠሙ በፊት የሰው እረኛ ከመሆኑ በፊት በአንበሳና በተኩላ ያለማመደው እግዚአብሔር ያገኛችሁ። ለብቻው በምድረ በዳ ያገኘው፣ ለብቻው ያሰለጠነው፣ በደስታ ዘይት የቀባው፣ በጨነቀው ሰዓት ያሰፋለት እግዚአብሔር ያገኛችሁ። የዳዊት በእግዚአብሔር መገኘት የተጨነቁ ዕዳ ያለባቸው ምናምንቴ የተባሉ ሰዎች ሁሉ ወደ እርሱ ተሰብስበው ታሪካቸው እንደተቀየረ የዳዊት ኃያላን እንደተባሉ የእናንተም ለእግዚአብሔር መገኘት የብዙዎችን ታሪክ ይቀይር። ለተጨነቁ ተስፋ፣ ለተጣሉ መነሳት፣ ለደከሙ ብርታት፣ ስም ለሌላቸው ማንነት የማግኛ ምክንያት ያደርጋችሁ። በዳዊት ዘመን እስራኤል ከጠላቶቻቸው እንዳረፉ እግዚአብሔር እናንተንም አግኝቶ ለብዙዎች እረፍት ያደርጋችሁ። የኤሊ ልጆች የእግዚአብሔርን መቅደስ አደባባዩን አርክሰው የእግዚአብሔር የሆነውን የከበረውን ለራሳቸው ወስደው እግዚአብሔርን በሚያገለግሉ ላይ ኃጢአትን እያደረጉ የእግዚአብሔር ድምፅ ለካህኑና ለሕዝቡ ሁሉ ብርቅ በነበረበት ጊዜ ሳሙኤልን ያገኘ እግዚአብሔር ያገኛችሁ። ፍርድን ወደ እግዚአብሔር አደባባይ የምታወጡ ብርቅ የሆነውንና የተረሳውን የእግዚአብሔርን ቃል ወደ ሕዝቡ የምትመልሱ ያድርጋችሁ። ዛሬ እግዚአብሔር ባልሆነው ለእናንተ ባሰበው በዘላለም ዕቅድና ፕሮግራም ውስጥ ባልተካተተ ጉዳይ ላይ የተጠመዳችሁ ሁሉ እግዚአብሔር ወደ ሐሳቡ ይመልሳችሁ። ለጊዜው ማለፊያ ተብሎ በተሰጣችሁ ቦታ ቤቶችን ሰርታችሁ የተደላደላችሁ እግዚአብሔር በሌለበት ቦታ እረፍት የለምና ወደ እረፍቱ ያፍጥናችሁ። ማለፊያ በሆነው ምድረ በዳ ላይ ውሃ ለማግኘት የምትቆፍሩ፣ አትክልት ተክላችሁ ምድረ በዳውን ልታለመልሙ የምትፈልጉ ምድረ በዳ ማለፊያ እንጂ መኖሪያ አይደለምና እግዚአብሔር ወደ ርስታችሁ በጌታ በኢየሱስ ክርስቶስ ስም ያፍጥናል።